ሰላም ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬም እንደገና ኤክሳይትድ ሆኜ ነው ይሄንን የሽበት ይዤ የመጣሁት። ሽበቱን እናጥፋው። ቅርንፉድ መጀመሪያ ቅርንፉድ ነው ይሄ። እዚህ ላይ አድርጌ ነው ማሳያችሁ። እንግዲህ እንደውም ላውጣውና እንደዚህ እዩት። ቅርንፉድ ማለት ነው። ቅርንፉድ በርከት አድርጋችሁ መፍጨት ትችላላችሁ። ሁለትም በቂ ነው። ለአንዴ ስለማስቀምጠው እቺ የተረፈችው መልሼ ጨምራለሁ፣ ፈጫታለሁ። እያንዳንዱን ስቴፕ አሳየን ስላላችሁ ማለት ነው። እንግዲህ ቅርንፉድ ነው እንዳይጮህባችሁ ፈራው። እስቲ ይሄን ያህልም ከተፈጨልን በቂ ነው። አሁንም እዚህ ጋር ገልብጬ ጠጋ አድርጌ አሳያችኋለሁ ማለት ነው። ለምን ድጋሚ ሁለተኛዬ ወይ ሶስተኛዬ ስለነበረ በፊቱን ያያችሁት ስለመሰለኝ ነው። ይሄውና ፈጨሁት ማለት ነው። በዚህ ላይ 2 ማንኪያ አድርጌያለሁ። ፀጉራችሁ ብዙ ከሆነ ሞር መጨመር ትችላላችሁ። ምንም አይነት ሳይድ ኢፌክት የለውም። ምንም የመጠኑ ጉዳይ ማለት ነው። እዚህ ላይ አሁን ስራው ያለው ማለት ነው ስለ ነጭ ሽንኩርት። ነጭ ሽንኩርት በፍሬው ከሆነ 1 2 3 4 5 6 7 8 አይደለ? በፍሬው ከሆነ ፈጭተነው ከሆነ ግን በሾርባ ማንኪያ በቂ ነው። ይኸውና እኔ ይሄንን ቡና ስለነካው በሌላ ማንኪያ ላውጣ ብዬ ፈጭቼ ያስቀመጥኩበትን ምክንያት ልንገራችሁ። በየጊዜው በሰራን ቁጥር ወይ መክተፍ ወይ መፍጨት ኢንስቴድ ለምግብም ስለምንጠቀመው እኔ ፈጭቼ ያስቀምጨዋለሁ። በዚህ መልኩ ይቀላል ለማለት ነው። በግምት 1 የሾርባ ማንኪያ ያክላል። 8ቱ ፍሬ ማለት ነው። 8ቱ ፍሬ ይሄው። እውነቱን ለመናገር ቅርንፉድና ቡና ስላለው ሽታው ስትታጠቡ ያን ያህል አያስቸግርም። እንግዲህ በዚህ ላይ የምንጨምረው ማለት ነው ቤተሰብ ነጭ ሽንኩርት ልብ ብላችኋል። ይሄ ነው። ምንም አዲስ ነገር የለም። ያኛው ስላለቀብኝ ሌላ ገዝቻለሁ። እዩት። ኤክስትራ ቨርጂን ኦሊቭ ኦይል። እናንተ ዘይቱን ነው ያላችሁት። ይሄ አዲስ ገና መግዛቴ ነው። እኔ እናንተ ፊት ከፍተዋለሁ። ከዚህ ዘይት ውጪ ምንም አይነት ዘይት አይሆንም። ለምሳሌ ብዙዎች የጠየቃችሁት ኮኮናት ያላችኋላችሁ፣ ብዙ የተለያየ የዘይት አይነት የጠቀሳችኋላችሁ። አይሆንም። ይሄ ዘይት ነው ከዚህ ጋር የሚደባለቀው። አለቀ። እንደ ፀጉራችሁ መጠን ውስጡን ነው የምትቀቡት። እኔ ውስጡን እሽት አድርጌ ቀባና ይሄንንም ቀባዋለሁ። በስነ ስርዓቱ ፀጉሬን አሳደገው፣ ማኔጀብል አደረገው። ያ ድርቅ የሚለው ፀጉር ራሱ አሁን እስቲ ሞክሩት ቤተሰብ፣ ሞክሩት። የሽበቱ ለብዙ ነገር ለአንድ ነገር የሰራ ነው ለብዙ ነገር ጠቀመን ማለት ነው። ትንሽ ልጨምርበት። አሁን እዚህ ጋር የምነግራችሁ ነገር አለ። ኮንፊውዝድ ያደረጋችሁ ባለፈው ማለት ነው። ይሄንን ቆይ መጀመሪያ ውሃ ላይ የፈላ ውሃ ላይ እናስቀምጠዋለን። ኤኒዌይስ ባለፈው እንደዚህ ያመጣሁት ይሄን ራሱ የዚህ አሁን እዩት። ይሄኛው ማለት ነው ስናጠለው አተላው የሚቀረው አለ አይደለ? እሱን ነው እዚህ ውስጥ አድርጌ ኤክስትራ ቨርጂን ኦሊቭ ኦይል አድርጌ ክድን አድርጌ ፍሪጅ ውስጥ አስቀመጥኩት። ከዛ በላዩ ላይ እንደገና ይህንኑ ዘይት አሁን እዚህ እንግዲህ ቆይ በደንብ ግልጽ ላድርግላችሁ። አሁን ይሄንን ስታጠሉት እየሰራው ለምን አላሳያችሁም?
ኮንፊውዝ እንዳትሆኑ እየሰራው ላሳያችሁ። ውሃ ጥጃለሁ። ውሃዬን ይዤ መጣ። ላይክ ሼር እና ሰብስክራይብ እያደረጋችሁ ፕሊስ ለጓደኞቻችሁ ለምትወዷቸው ሼር አድርጉላቸው፣ ይጠቀሙ። ሁሉም ሰው ይጠቀም። ሽበት ያጠፋል ተብሏል። 100% እርግጠኛ ተጠቀሙበት ፕሊስ። መጣ። ይሄ የፈላ ውሃ ነው። እጃችሁን በጣም ተጠንቀቁ እሺ። የፈላ ውሃ ውስጥ እናስቀምጠዋለን ማለት ነው። ከዛ እዚህ ውስጥ አንድ 30 ደቂቃ ከዛም በላይ ብታቆዩት ምንም ችግር የለም። እኔ 30 ደቂቃ አቆይቼው እመጣለሁ። በደንብ ሞቅ ሲል እመጣለሁ። ላይክ ሼር ሰብስክራይብ አድርጉ እና ነግራችኋለሁ። በባለፈው ይዤ የመጣሁትንና የዚህን ልዩነት በኋላ ኤክስፕሌን አደርግላችኋለሁ እሺ። እሱን እንዴት ለምን እንደተጠቀምኩኝ ባለፈው ማለት ነው። አምጥቼ የጨመርኩት ዘይት ምንድነው ስላላችሁኝ ማለት ነው። ይሄና ይሄ ሁለቱ ዘ ሴም ቲንግ ናቸው። አንድ አይነት ነገር ናቸው። የሚገርማችሁ ነገር ዘ ኦንሊ ቲንግ ልዩነቱ ይሄ ፍሬሽ አሁን የተሰራ ነው። ያ ደግሞ የባለፈው ሳምንት ሆኖ ሁለተኛ ዙር ያደረኩት ነው። ይሄ ግን የመጀመሪያው ዙር ማለት ነው። እዚህ የመጀመሪያው ዙር ላይ እኔ ባለፈው እንደዚህ ያስቀመጥኩትን ዘይት ነው የጨመርኩት። አሁን ገባችሁ? እንደዚህ አድርጋችሁ አሁን ይሄንን ስታስቀምጡት ማለት ነው። እኔ እንደውም እቃም ይዤ የመጣሁት ለዚህ ነው። ፐርፐዝሊ ባዶ እቃ ይዤ መጥቻለሁ። በደንብ ኤክስፕሌን ለማድረግ ስለፈለኩ ማለት ነው። እና መጣሁ ከ30 ደቂቃ በኋላ መጣሁ። ቤተሰብ እኔ ፀጉሬ መቼም እያያችሁት ብዙ ለውጥና ለውጥ እውነቴን ነው። እኔ ፀጉሬን ስላሳመረልኝ እኔ አልላቀቀውም። ሽበት በደንብ አድርጎ ያጠፋል። እልም አድርጎ ነው ሽበቱ የሚያጠፋው። ቤተሰብ አንድና አንድ ይሄ ነው ሽበት የሚያጠፋው። አንድ እህቴ ለምንድን ነው እዚህ ጋር የምታዘወትሪው ያልሽኝ? በተለይ ሽበት ያለበት ጋር አዘውትሩ ነው የኔ መልስ። እሺ በተለይ ፀጉራችንን እንቆረጥ? ኖ አትቆረጡ፣ አትላጩ። ተጠቀሙበት፣ ሁሉ ቦታ ተጠቀሙበት። ግን ማሸታችሁን አትርሱ። በደንብ እሹት፣ በደንብ እሺ። ውስጡን እንደዚህ እያደረጋችሁ እሺ ታርጉት። በተለይ እንደዚህ አንድ የከለመዳችሁት ደግሞ ምንም አያስቸግርም ቤተሰብ። እንደውም እኮ ሌላ ትሪትመንት ከመስራት ይሄ አይቀልም። ይሄ ነው እሺ በደንብ። ሌላ ደግሞ ቀለም እየተቀባንም እንችላለን ያላችሁ ትችላላችሁ። ቀለም እኮ ቴምፖራሪ ነገር ነው። ቀለም ማለት እኮ እዚህ ላይ የወጣውን ሽበት ብቻ ከበር ማለጊያ ማለት ነው። ከዛ በኋላ ከውስጥ ፀጉር ሲያድግ ሽበት ይወጣል ማለት ነው። ከላይ ነው እንጂ ከውስጥ ያለውን አያገለግልም። ስለዚህ ቀለማችሁን እየተቀባችሁ ይሄን ትሪትመንት ማድረግ ይቻላል። የሚገርማችሁ ነገር ይሄ ውስጥ ድረስ ገብቶ ያንን ጥቁር ቀለም የሚቀባውን ሴል እያነቃቃ ተመልሶ ስራውን እንዲሰራ። ስለዚህ ያንን ሴል እንደገና መልሶ የሚያለመልምልን ምን እሱም ብቻ የተሰባበረ የሳሳ ከፊታችሁ ሳስቶ የገባ ፀጉር በስማ ሁላችሁም ተጠቀሙት። መጣው 3 ሰዓት 4 ሰዓት በላስቲክ እፍን አድርጋችሁት መቆየት ትችላላችሁ። አፍነዋለሁ እሺ። እና ሻምፖዬንም ቅባቴንም ሁሉ ነገሬን አሳያችኋለሁ። ቤተሰብ ታጠብኩ 3 ሰዓት ያቆየሁት ማለት ነው። ከዛም በላይ 4 ብታቆዩት ችግር የለውም። ለነገሩ ፀጉሬን ፍትትትን ያለው ይሄንን ሻምፖ እኔ ከዎልማርት በቅናሽ ነው የገዛሁት። እዩት። ዝም ብላችሁ ሄዳችሁ ሻበረር ሻምፖ እንዳትገዙ። በጣም ብዙ አይነት አለው። ይሄንን አንብቡት እዚህ ጋር ወይም ስክሪንሻት አድርጉት።
ከገዛችሁት ራሱኑ ግዙት። እኔ ባለፈው ሺያ ብር ሻምፖ ገዝቼ እንደኔ አይነት ፀጉር ካላችሁ ልክ ፀጉሬ ላይ ሳረገው ድርቅርቅርቅ ነው ያለው ፀጉሬ። ይሄኛው ግን ልክ የቅባት ሻምፖ ነው የሚመስላችሁ እና ፀጉሬ ይለውላችሁ በደንብ ማኔጀብል ሆኗል። እንደምታዩት ምንም ቀላል በቃ አሁን የሁል ጊዜን ቁጥርጥር ነው የምሰራው። ቤተሰብ እንግዲህ ጥያቄ ካላችሁ ጠይቁ። በተረፈ ግን ቪዲዮን ጨርሳችሁ አይታችሁ ጠይቁ ፕሊዝ ፕሊዝ ፕሊዝ። ጥያቄያችሁ ስጠይቁ በደንብ እስከ መጨረሻ ቪዲዮ አይታችሁ ማለት ነው። በሚቀጥለው ሌላ ቆንጆ ነገር ይዤላችሁ እስከምመጣ ድረስ ደህና ሁኑ። ባይ። ወዳችኋል።